ሰላም ጤና ይስጥልኝ የተከበራችሁ ከብራን የአዲስ ማለዳ ዩቲዩብ ቻናል ቤተሰቦች በዛሬው ቪዲዮአችን ላይ የሰዎችን ህይወት መታደግ የቻሉ እጅግ በጣም አስገራሚ እንስሳቶችን ይዘንላችሁ ቀርበናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ መጀመሪያው ቪዲዮ ስናመራም በቪዲዮ ላይ እንደምትመለከቱት ሁለት እናቶች ከልጆቻቸው ጋር ወደ ውጪ ይወጣሉ። ልጆቻቸውን ችላ በማለት በሌላ ነገር ላይ ተጠምደው ይታያሉ። ይህንን መልካም አጋጣሚ የተመለከተ አንድ ሌባ ልጃቸውን ለመስረቅ ወደ አቅራቢያቸው ይታጋል። በአቅራቢያው የነበረው ውሻ ይህንን ድርጊት በመመልከት ሌባውንም ገፍትሮ በመጣል የልጅቷን ህይወት ይታደገዋል። ወደ ቀጣዩ ቪዲዮ ስናመራም በቪዲዮ ላይ የምትመለከቱት ግለሰብ በጫካ ውስጥ እየተራመደ በነበረበት ሰዓት ከፊት ለፊቱ አደገኛ እባብ ያጋጥመዋል። ታዲያም ከአጠገቡ የነበረው ውሻ በከፍተኛ ፍጥነት ወደ ቦታው በመምጣት እባቡንም አሽቀንጥሮ በመጣል የባለቤቱን ህይወት መታደግ ችሏል። ወደ ቀጣዩ ቪዲዮ ስናመራም በቪዲዮ ላይ የምትመለከቱት ህፃን ልጅ ከደረጃው ላይ ለመውደቅ ጫፍ ላይ በነበረበት ሰዓት በአቅራቢያው የምትገኝ አንድ ድመት በከፍተኛ ፍጥነት በመሮጥ የህፃኑን ልጅ ህይወት ለመታደግ ችላለች። እጅግ በጣም አስገራሚ ቪዲዮ ነው። በቀጣዩ ቪዲዮ ላይ የምናገኘው ደግሞ እጅግ በጣም አስገራሚ ቪዲዮ ነው። በቪዲዮ ላይ የምትመለከቱት ህፃን ልጅ ከፎቅ ላይ ተንጠልጥሎ ሊወድቅ እንደሚችል የተገነዘበችው በአቅራቢያው የምትገኘው ድመት የህፃን ልጁን ህይወት ለመታደግ የፈጸመችው ተግባር ብዙዎችን አስገርሟል። ወደ ቀጣዩ ቪዲዮ ስናመራም ይህ ቪዲዮ በሴኩሪቲ ካሜራ የተቀረጸ እጅግ በጣም አስገራሚ ቪዲዮ ነው። በቪዲዮ ላይ እንደምትመለከቱት አንድ ሌባ ሀገር ሰላም ብሎ ሰው የለበትም ብሎ ወደ አሰበው ቤት ለመግባት ይሞክራል። ወደ ቤቱም ከገባ በኋላ የውሻውን ጭንቅላት በማሻሸት ውሻውን ለመሸወድ ይሞክራል። ግለሰቡ ሌባ መሆኑን የተረዳው ውሻ ግለሰቡ ላይ ዘሎ በመውጣት የቤቱ ባለቤትንም ከዝርፊያና ከሌሎች አይነት ጥቃቶች ለመታደግ ችሏል። ወደ ቀጣዩ ቪዲዮ ስናመራም በቪዲዮ ላይ እንደምትመለከቱት አንድ ግለሰብ ወደ አንድ ቤት ውስጥ በመግባት በቤቱ ውስጥ በሚገኘው ግለሰብ ላይ ጥቃት ለማድረስ ይሞክራል። ነገር ግን በቤቱ ውስጥ የነበረው ውሻ ከፍተኛ የሆነ ጥቃትን በመፈጸም ከቤቱ ውስጥ እንዲወጣ ያደርገዋል። እጅግ በጣም አስገራሚ ቪዲዮ ነው። ወደ ቀጣዩ ቪዲዮ ስናመራም በቪዲዮ ላይ እንደምትመለከቱት በአንዲት ከተማ ውስጥ ከፍተኛ የሆነ የእሳት አደጋ ይነሳል። ታዲያም እሳቱን ለማጥፋት የመጡት ባለሙያዎች እሳቱ የት ቦታ እየነደደ እንደሆነ ለማወቅ ይቸገራሉ። በአቅራቢያው የሚገኝ አንድ ውሻ የእሳት አደጋ ባለሙያዎቹን ወደ እሳቱ ቦታ በመምራት እጅግ በጣም አስገራሚ ተግባርን ፈጽሟል። ወደ ቀጣዩ ቪዲዮ ስናመራም እጅግ በጣም አስገራሚ ቪዲዮ ነው። በቪዲዮ ላይ እንደምትመለከቱት አንድ ህፃን ቤት ውስጥ እየተጫወተ ይገኛል። ታዲያም ህፃን ልጁ እየተጫወተ በነበረበት ሰዓት ሳያስበው ጠርሙስ ይሰበርበታል። ታዲያም የጠርሙሱን መሰበር ድምጽ የሰማችው ድመት ህፃን ልጁ ወደ ነበረበት ክፍል ትመጣለች። ታዲያም በዚህን ጊዜ
እንዴት ጠርሙስ ትሰብሪያለሽ? የሕፃን ልጁን እጅ ቢቆርጠውስ በሚል የልጁ ሞግዚት ላይ ጥቃት ትፈጽምባታለች። እጅግ በጣም አስገራሚ ቪዲዮ ነው። ወደ ቀጣዩ ቪዲዮ ስናመራም የምናገኘው በቪዲዮ ላይ እንደምትመለከቱት አንድ ፍላሚንጎ አንድን ግለሰብ ለማጥቃት ትሞክራለች። ይህንን የተመለከተውም የግለሰቡ ውሻ ያለምንም ማንገራገር የፍላሚንጎዋን አንገት በመያዝ ከባለቤቱ ላይ ለማላቀቅ ይሞክራል። እጅግ በጣም አስገራሚ ቪዲዮ ነው። ወደ ቀጣዩ ቪዲዮ ስናመራም በቪዲዮ ላይ እንደምትመለከቱት አንድ ትልቅ ወፍ አንድ ግለሰብ ላይ ጥቃት ትፈጽማለች። ይህንንም የተመለከተው የግለሰቡ ውሻ ከውሻዋ ጋር ትንቅንቅ ውስጥ በመግባት የባለቤቱን ሕይወት ለመታደግ ይሞክራል። እጅግ በጣም አስገራሚ ቪዲዮ ነው። ወደ ቀጣዩ ቪዲዮ ስናመራም እጅግ በጣም አስገራሚ ቪዲዮ ነው። በቪዲዮ ላይ እንደምትመለከቱት አንድ ግለሰብ ሞተር በመንዳት ወደ አንድ ሱቅ ያመራል። ወደ ቤት ውስጥም ከገባ በኋላ የቤቱን ባለቤት በዱላ በመደብደብ ከፍተኛ ጉዳት በማድረስ ዝርፊያ ለመፈጸም ይሞክራል። ነገር ግን በቤት ውስጥ የነበረው ውሻ ሌባው ላይ ጥቃት በመፈጸም የባለቤቱን ሕይወት ለመታደግ ችሏል። እጅግ በጣም አስገራሚ ቪዲዮ ነው። ቪዲዮውን አብረን እንመልከት። ወደ ቀጣዩ ቪዲዮ ስናመራም በቪዲዮ ላይ እንደምትመለከቱት አንድ እባብ ወደ አንድ ቤት ግቢ ውስጥ ይገባል። ታዲያም ይህንን የተመለከቱት በግቢ ውስጥ የነበሩት ሁለት ውሾች እባቡ ከግቢ ውስጥ እንዲወጣ በማድረግ እጅግ በጣም አስገራሚ ተግባር ፈጽመዋል። ወደ ቀጣዩ ቪዲዮ ስናመራም በቪዲዮ ላይ የምትመለከቱት ልጅ ውሃ ውስጥ በመግባትና በመንቦራጨቅ እየሰመጠ እንደሆነ ለውሻው ለማሳየት ይሞክራል። ታዲያም ይህንን የተመለከተው በአቅራቢያው የነበረው ውሻ ያለምንም ማንገራገር ወደ ውሃ ውስጥ በመግባት የሕፃኑን ልጅ ሕይወት ለማትረፍ ሲሞክር በቪዲዮ ላይ እንመለከታለን። ወደ ቀጣዩ ቪዲዮ ስናመራም እጅግ በጣም አስገራሚ ቪዲዮ ነው። በቪዲዮ ላይ እንደምትመለከቱት አንድ ሕፃን ከመንገድ ዳር ተጥሏል። ይህንንም የተመለከተው በአቅራቢያው የሚገኝ አንድ ውሻ በመንገዱ መሃል ላይ በመቆም መኪናዎችን አላሳለፍም በማለት አንድ የተጣለ ሕፃን ልጅ እንዳለ ለባለቤቶቹ ለመናገር ይሞክራል። ወደ ሕፃን ልጁ በመምጣት እርዳታ እንዲያደርጉለት ያደርጋል። ወደ ቀጣዩ ቪዲዮ ስናመራም በቪዲዮ ላይ የምትመለከቱት ግለሰብ በውሃው ላይ የዥዋዥዌ ጨዋታ እየተጫወተ ይታያል። ታዲያም በድንገት
የሚጫወትበትን ገመድ በመጣል ወደ ውሃ ውስጥ ይወድቃል። ይህንንም የተመለከተው በአቅራቢያው የሚገኝ አንድ ውሻ ከፍተኛ ጩኸት በማሰማት የባለቤቱን ሕይወት ለመታደግ ወደ ውሃ ውስጥ ይገባል። እጅግ በጣም አስገራሚ ቪዲዮ ነው። ወደ ቀጣዩ ቪዲዮ ስናመራም በቪዲዮ ላይ የምትመለከቱት ውሻ አንድን አካል ጉዳተኛ ዊልቸሩን በመግፋት ከቦታ ቦታ እንዲንቀሳቀስ አስችሎታል። ታዲያም ከፍተኛ ዝናብ ዘንቦ ጎርፍ በነበረበትም ሰዓት የባለቤቱን ዊልቸር በመግፋት ብዙዎችን የሚያስገርም ተግባር ፈጽሟል። ወደ ቀጣዩ ቪዲዮ ስናመራም በቪዲዮ ላይ እንደምትመለከቱት አንድ ግለሰብ ማንም ሰው በሌለበት ሰዓት ለስርቆት ወደ አንድ ቤት ውስጥ ይገባል። በቤቱ ውስጥ የነበረው ውሻም በሌባው ላይ ዘሎ በመውጣት ከፍተኛ የሆነ ጥቃት ያደርስበታል። ወደ ቀጣዩ ቪዲዮ ስናመራም በቪዲዮ ላይ እንደምትመለከቱት አንድ ግለሰብ ከድልድይ ላይ በመውደቅ ወደ ውሃ ውስጥ ይገባል። ይህን የተመለከተው ውሻ ወደ ውሃ ውስጥ በመግባት የባለቤቱን ሕይወት ለመታደግ ሞክሯል። እጅግ በጣም አስገራሚ ቪዲዮ ነው። ወደ ቀጣዩ ቪዲዮ ስናመራም እጅግ በጣም አስገራሚ ቪዲዮ ነው። በቪዲዮ ላይ እንደምትመለከቱት አንዲት የስኳር ታማሚ በድንገት መንገድ ላይ ተዝለፍልፋ ትወድቃለች። ታዲያም ይህንን የተመለከተው በአቅራቢያው የሚገኝ አንድ ውሻ በአካባቢው እያለፉ በነበሩ መኪናዎች ላይ በመጮህ የግለሰቧን ሕይወት ለመታደግ ችሏል። ወደ ቀጣዩ ቪዲዮ ስናመራም በቪዲዮ ላይ የምትመለከቱት ውሻ ከወንዝ አፋፍ ላይ የነበረችውና ወደ ወንዝ ውስጥ ለመውደቅ ተቃርባ የነበረችውን ሕፃን ሕይወቷን ለመታደግ ችሏል። ወደ ቀጣዩ ቪዲዮ ስናመራም በቪዲዮ ላይ የምትመለከቷት እናት ከልጇ ጋር ለመዝናናት ወደ ጫካ በገባችበት ጊዜ ከልጇ ጋር ትጠፋፋለች። በአሜሪካዋ ቴክሳስ ከተማ ውስጥ በሚገኘው ግዙፍ ጫካ ውስጥ ከልጇ ጋር መገናኘት አልቻለችም። ነገር ግን አብሯት የነበረው የቤተሰባቸው ውሻ ጫካውን በማሰስ ልጅቷ የምትገኝበትን ቦታ በመፈለግ ከእናቷ ጋር ያገናኛታል። ወደ ቀጣዩ ቪዲዮ ስናመራም በቪዲዮ ላይ እንደምትመለከቱት አንድ አባት ሕፃን ልጁን እየገረፈ እንደሆነ ለማስመሰል ይሞክራል። ታዲያም ይህንን የተመለከተችው በአቅራቢያው የነበረች አንድ ድመት ከአባትየው ጋር ግብ ውስጥ ትገባለች። ወደ ቀጣዩ ቪዲዮ ስናመራም የምናገኘው እጅግ በጣም አስገራሚ ቪዲዮ ነው። በቪዲዮ ላይ የምትመለከቱት ውሻ ከውሃ ውስጥ ወጥቶ የሞት አፋፍ ላይ የነበረን አሳ ሕይወቱን ለመታደግ ችሏል። እጅግ በጣም አስገራሚ ቪዲዮ ነው።
ወደ ቀጣዩ ቪዲዮ ስናመራም የምናገኘው አንድ ህፃን ልጅ በስቶቭ አቅራቢያ እየተጫወተ ይገኛል። ይህንን የተመለከተችውም ድመት እጅግ በጣም አስገራሚ ተግባርን ፈጽማለች። ወደ ቀጣዩ ቪዲዮ ስናመራም የምናገኘው በቪዲዮ ላይ እንደምትመለከቱት ሁለት ዝሆኖች ከአንድ የውሃ ገንዳ አቅራቢያ እየተጓዙ ነበር። ታዲያም በድንገት ትንሿ ዝሆን ወደ ውሃ ውስጥ ተወድቃለች። ከጎኗ የነበረችው ዝሆን ያለምንም ማንገራገር ወደ ውሃ ውስጥ በመግባት የጓደኛዋን ሕይወት ለማትረፍ ችላለች። እንግዲህ ውድ የአዲስ ማለዳ ዩቲዩብ ቻናል ቤተሰቦች ለዛሬ ያዘጋጀንላችሁ ቪዲዮ ይህን ይመስል ነበር። በቪዲዮ እንደተዝናናችሁበት ተስፋ አደርጋለሁ። ለአዲስ ማለዳ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይም በተሻለ ቪዲዮ እስክንገናኝ መልካም ጊዜ